አሁን አንዳንድ ሰዎች አይተሽ ከሆነ ለረጅም ጊዜ አጭሰዋል፣ ቤተሰብ መክሯቸዋል፣ ለረጅም ጊዜ ቅመዋል፣ ኦር ደግሞ መጠጥ ጠጥተዋል፣ ጉበታቸው ተጎድቷል ምናምን እና ቤተሰብ ብዙ ጊዜ ለምኗቸዋል፣ እምቢ ብለዋል። የሆነ ሰዓት ላይ ግን ሐኪሙ ቀጥሎ የምትለኩሳት ሲጋራ ነፍስህን ትነጥቃለች ሲለው በማግስቱ ማለት ኦፍ ኮርስ። እና አንዳንድ ሰው ምን መሰለሽ እንደዚህ አይነት ወሳኝ ወቅቶችን ጠብቀሽ የምትለወጭ ከሆነ ህይወት ከባድ። አንዳንድ ጊዜ በቃ ልታጨውን ትቻለሽ ማንነትሽ። በድንገት ለመለወጥ ማሰብ የለብንም። በሂደት በቃ ራሳችንን ተረድተነው አሁን ያለውበት ሁኔታ ወዴት ነው የሚወስደው፣ የት ነው የሚያደርሰን፣ አሁን ያለን ኔጌቲቭ ሀቢቶች፣ መጥፎ ልማዶች፣ ይሄ መጨነቁ፣ በጣም አብዝቶ ማሰቡ፣ ለራስ ጊዜ አለመስጠቱ ምናምን መጨረሻ ላይ የት ነው የሚያደርሰን ብለን አስበን በሂደት የምንለወጥ ከሆነ አንመለስም ወደኋላ። በድንገት መለወጥ ከባድ ነው እንዳልኩሽ እና እንዳልሽው በጣም አሪፍ ሀሳብ ነው ያነሳሽው። ሰዎች ሰው ነግሩን ከምንለወጥ በላይ በራሳችን የምናመጣው ለውጥ እስከ መጨረሻው ህይወታችን ይቀየራል።